Jalala nabojite, chupama manasite, ahora kolkolo, agasi marsukote, ahora bajade siwamatu nakanite, ananama makankamne jimakate nabayite. Ameduani jalala nabojite chupama manaksite akora kolpolo akasi parsugote utugara nada iyale nambatini paru kirachapte Matagwa puragani, apuragwa bajade siwamatu onamkanite, ananama makakamne makatate navayute, apuragwa bajade siwamatu onamkanite, ananama senakamne senatate. Aku nak kau
ማለት አደርጋለሁ ያለው ኢየሱስ እንደሚያደርግ እኔ አምናለሁ። አሁን ግማሹ ጋዝ በጋዝ ሽታው ራሱ ወዲያ ማፍታችሁ ይዛል። ግማሹ እንዳሰብታችሁ ወለላ ይላችኋል። ዋናው ብቻ የውሃ መቀየር ለበረከት መሆኑን እንዳትዘናጋ፣ ለበረከት መሆኑን እንዳትዘናጋ። ከባድ በሽታ አለብኝ የምትል ሰው፣ የኔ በሽታ በዶክተሮች ዘንድ በጣም ከባድ ነው የምትል ሰው በኋላ ከተጸለየ በኋላ ስትጠቀም ለምታስታውቅ ተዘጋጅ። ብቻ በሽታ እኔ አለ ምትል የኔ በሽታ HIV ነው፣ ካንሰር ነው፣ ዲስክ ነው፣ ምንድን ነው የሚባለው ነገር በእኔ ውስጥ አለ ብለህ የምትቀመጥ ለማንም ያልነገር አገልጋዮችንም ሰዎችንም ያፈር ውሃ ብቻ ያዝ። ያለ ፍርሃት ገብቶ የሚፈውስ ኢየሱስ አለ። ያለ ፍርሃት አልፎ የሚሰራ ኢየሱስ አለ። በሄድኩበት ከተማ በሄድኩበት ምድር በቆምኩበት መድረኮች ላይ የማላፍርበት ኢየሱስ ያላሳፈረኝ ኢየሱስ ዛሬም ከኔ ጋር አለ። አሁን በቃ ውሃቸውን ብቻ ከፍ ይደረግና የእግዚአብሔር መላእክቶች በጉባኤ መካከል ሊገቡ ያንዣበቡልኝ ነው። የእግዚአብሔር መላእክቶችም እያየው ነው። የማንን ውሃ ቀድሞ እንደሚከፍቱ አላውቅም። የማንን ውሃ ቀድሞ እንደሚይዙ አላውቅም። የማንን ውሃ ቀድሞ እንደሚነኩ አላውቅም። በጌታ በኢየሱስ ስም አብ አባት በስሜ የምንጸልይ ሁሉ አደርጋለሁ ያልከ ዛሬ ውሃቸው ወደ ምሕረት ጉልበት ይቀየር። የእምነት ቃል ነው። በኢየሱስ ስም ይቀየር። መካንነት ለበዛባቸው፣ ጭንገፋ ለበዛባቸው፣ ተምሮ እንዳልተማረ የሆኑ እንቆቅ አቤት የዛሬ ሳምንት የምስጋና ብዛት አረ ቶርቤ አጣ ባይነ ገለታ ለሞተ ባየቱ ገለታ ባቴ ጉረዱፋ ብዙ ሰማ ምስጋና ይዞ የሚመጣው ከፍ 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 እያለፉ ለእግዚአብሔር መላእክቶች ውሃን እየዳሰሱ ነው። የአንድ እናትን ውሃ ከፈተ እግዚአብሔር መልአክ። የአንድ እናት ውሃ የእግዚአብሔር መልአክ ከፈተና ጨመረበት። ይኸው በሕያው በእግዚአብሔር ፊት የአንድ እናት ውሃ ዘይት ጨምሯል። ዘይት ጨመረበት። እግዚአብሔር መላእክቶች እያንሳበቡ ነው። በኢየሱስ ስም ውሃቸው ይቀየረ። በኢየሱስ ስም ውሃቸው ይቀየረ። አምላኬ ሆይ ተቀይሮ ለበረከት እንዲሆን ተቀይሮ ማቶስ ጭንገፋ እንዲሰብር ለአንዳንዶች ልጅ፣ ለአንዳንዶች በረከት፣ ለአንዳንዶች ሰላም፣ ለአንዳንዶች ክንዋኔ፣ ለአንዳንዶች ሙላት በኢየሱስ ስም እንዲሆን ጸልያለሁ። የሶስት ሰው ውሃ ተቀየረ። የሶስት ሰው ውሃ ተቀየረ። በኢየሱስ ስም ይቀየረ። የኮር ያስመላኪዎች የአገልጋይ የጉባኤ አረ በኢየሱስ ስም የአምስት ሰው ተቀየረ። የእግዚአብሔር መላእክቶች እየቀየሩ እያለፉ ነው። እየነኩ የዳሰሱ እያለፉ ነው። የማንም እጅ የለበትም። የአንድ ሴት ውሃ ከመራራነቱ የተነሳ የሆነ ሎሚ እንደገባበት ያንገሸግሻል። በቃ ጌታ ኢየሱስ ሰጥቷል። ስድስተኛ አንቺ ነሽ። አንቺ እህቴ ስድስተኛ ተቀይሯል። በኢየሱስ ስም ይለፍ ይለፍ ያንተ መንፈስ ይለፍ ያንተ መንፈስ በቃ ኢየሱስን በሻሊሳሊ ቦቶን ያጅች ይረቦ። ይሄ ቃል ለአዋቂዎች ከባድ ነው። ይሄ ቃል ለተማሩት ለፒኤችዲዎች ቀላል ነው። ይሄ ቃል የሚከብደው ለእኔና ለአንተ ነው። ምክንያቱም ኢየሱስ በመካከላችን ስላለ ብሻንችች ረሜራ tokko lama sadi afur shan ja'a torba saddeet sagal kudhan kudha tokko kudha lama kudha sadi kudha afur kudha shan kudha ja'a kudha torba kudha saddeet kudha sagal ብሻን nama kudha sagal ጅጅረሜራ የአስራ ዘጠኝ ሰዎች ውሃ ተቀየረ። ያንዳንዱ ሽታዋ ተቀየረ። ገና እንዳሸተሽ ነው የሚያባርሽ። ያንዳንዱ መራራ ነው። ያንዳንዱ ዘይት ነው። ያንዳንዱ ጨው ነው። ያንዳንዱ ስኳር ነው። ያንዳንዱ የውሃ ጣዕም ራሱ አይተም። በጣም የሚያስጠላ። ዋናው መልእክቱ የእናንተ ነው። በጌታ በኢየሱስ ስም አምላኬ የብዙ ሰዎችን ውሃ ስለቀየርክ ተባረክ። ቢሻን ነባባኤ ዋን ጅርቴ ፋትርፋል እኔ ስቅ ብያለሁ። በኢየሱስ
በኢየሱስ ስም ከዚህ ሰዓት ጀምሮ ውሃቸው ይቀየር በአብ በወልድ በመንፈስ ቅዱስ ስም። ሃሌሉያ። ቢሻን ኬሰን ቢፈናት ይደፋደማ ቶሎ ውሃችሁን አሁን አውርዱና ቶሎ ብላችሁ ቀመሱት። ከዛ በኋላ ቀጥዬ ጸልያለሁ። ለግማሽ ለጥቂት ሰው ጸልያለሁ። አሁን ግን 19 ሰው የእግዚአብሔር መንፈስ ያሳየኝ። አብሶ የመጀመሪያው እናት ውሃሽ ዘይት ነው የሆነው። ውሃሽ ዘይት ነው የሆነው። ካየሽ በኋላ ተነሽ ቶሎ በይና ተነሽ። ይሄ የእምነት ነገር ነው። እንደጠመሽ ውሃ ተነሽ ነሽ። ዋው ሃሌሉያ። ሌሎችም ተወጥሮ እየቀመሳችሁ ተነሱ። ካላችሁበት ሸካ ፓቡና ተነሱ። ራባኒ ዘይት ነው፣ ዘይት ነው፣ ዘይት ያዝናል። ኢየሱስ እግዚአብሔር ሃሌሉያ። የመጀመሪያ ነው ይሄ ውሃ የተቀየው። መጀመሪያ መንፈስ ቅዱስ ሲያሳየኝ መላእክቶች ሲገቡ ዘይት ተጨምሮበት የመጀመሪያ ዘይት ነው የገባው። ከዛ በኋላ ሌሎችም አላቸው። ተወጥሮ እየቀመሳችሁ ተነሱ። በጣም የሚገርም ነው። ለአንዳንድ ሰዎች የሚገመሰላቸው ነው። ከተነሳችሁ በኋላ ገና ብዙ አዋጆችን አውጃለሁ በነዚህ ውሃዎች። ዝም ብሎ አይገባም። አብሶ ዋና መካነትን ዛሬ መስመር እፈልጋለሁ። በማሶሶ ፓላፋኒ አማዛስ ለምን ተነሳችሁ? ውሃ ሊበላችሁ ምን ብላል? ሴሴታ እሺ ይዛችሁ እዛ ምን አለ? ራባ እዚህ ጋር ምን አለ? የባለ ጋዝ ያለ ተነስ ጋዝን ይዘህ አንዳንዱ እየሳቀ ነው። ሳቅ በዛ ምንድን ያለው ይጎመዝዛል። እሺ በፊትስ ንጹህ ነበረ። አሁን ይጎመዝዛል። ስኳር በፊትስ ንጹህ ነው። በፊትስ ንጹህ ነው። ገና እሺ በፊትስ ንጹህ የመጀመሪያችን ነው። እሺ ጋዝ ያለ ማለት ነው። ጋዝ እሺ በፊት ብዙ ነበረ። ሱካር እሺ ስቀምሰው ጊዜ ምላስ ላይ ይከብዳል፣ ይጎመዝዛል። በፊት ንጹህ ነበረ። አሁን ስቀምሰው ደግሞ ይጎመዝዛል። ቅድም ብዙ ነበረ። ቀምሳችኋል። ቀምሻለሁ። አሁን ይጎመዝዛል። እሺ እኔም ይጎመዝዛል። ለምን ንጹህ ነበረ? ቀምሰሻል። እሺ ቶሎ በቤት duraan nuti tureera hinadhaa akka waan afaan nama qabulle arraba nama qabuun ta'a hinadhaa of keessa. Hinadhaa? Godhe hidhuudhaa waan dhaabee. Cukup silen cuko ada? Apele cuko silen satu zait no ada sih. Lama. Salas kami share. Cuko tam nambara. Eshi elabu. Mejemere wuhan
አሁን ሲቀምስ ዘይት ያለ ዘይት አለ። እሺ ሱፓር በዱራኖ ንጹህ እሺ ዘይት ነው ሲቃጥራ እሺ ይጎመዝዛል። በፊትስ ንጹህ ነበረ። ዋው እሺ የበቃ ሎሚ ይችላል። በፊት ንጹህ ነበረ። አሁን ሎሚ ማን ነው ያየለት? ሎሚ ይላል። ሎሚ ይላል። ምስክር እሺ እለፍ ከለበይ ኢየሱስ ያድናል። በእውነት ዛሬማ ለጭንገፋ ጸልያለሁ። ከእንግዲህ በኋላ ያበቃል። ትምምን እየያዘ የነበረው ያበቃል። እሺ ይላል ጌታ። ቅድም ንጹህ ነበረ ተከፍቷል ማለት ነው። እሺ ቅድም ንጹህ ነበረ፣ አሁን ግን ዘይት ይላል። ሁለት ያመለጠ መስለው እሺ ይመራል። ቅድምስ ስሮበነ ቶሎ እሺ ክያ ሂናዳ ስሪት ኡልፋታ እሺ ይመራል፣ ይከብዳል። የኔ ቅቤ እንደጠጣ ሰው ነው። ከንፈሬ ላይ ራሱ እስካሁን ቅቤ እንደጠጣ ሰው ነው። ሱካር ነው ማለት ሱካር ነው። እሺ ጋዝ ጨው እሺ ሽቶዬ ይሸታል። ምን አይታወቅም፣ ይሸታል። እሺ አይታወቅም። ሽቶም ገብቷል። እሺ ኮይሮ እዚህ ጋር እሺ እሺ ስጭኝና እሺ ሽቶ ይላል። ሽቶ አብራችሁ እንደዛ ጋር ሽቶ ያዛችሁ ውሃችሁ ካለ ቦታ ላይ ተቀርጾ ሽቶ ይላል። ስቀምሰ ይጣፍጣል። ሽቶ ይላል። ይጣፍጣል። እሺ ኢየሱስ ጌታ ነው። እዛ ጋርም ዘይት አለ። አዎ ዘይት ነው። በፊት ውሃ ንጹህ ነበር። አሁን የዘጣ ማለት ነው። አዎ አይታችሁታል? አይቻለሁ። እሺ ውሃችሁን ከፍ አድርጉ። የኔ ዘይት ነው። የኔም ቀምሳ አይታለች። ማን አለ? ያትና እናት ናቸው ቀመሰች። ራሷ ነች የቀመሰችው ዘይት። የአገልጋይ ውሃ ይቀየራል እንዴ? ስጠጣው መጀመሪያ ነው። እሺ እሱ ደግሞ ዘይት ሆኗል። እሺ አሁን ካፋኩና ላውስ ብዬ በአንድ ሳምንት መካከል የሚሆን ነገር አለ። ሮብ ዕለት የሚደወል አዋጅ አለ ብዬ እያወቅሁ ያለ ሐሙስ ዕለት አባታችን መጥቶ እዚህ ላይ እየመሰከረ ነበረ። ሐሙስ ወዲያው እኮ ተደውሎ ተጠራሁኝ። እግዚአብሔር ይሄን ነገር እኮ እያስተካከለ ነው፣ አመስግን እያለ ነበረ። እኔ አሁን አዋጅ አውጃለሁ። አብሶ አንዳንዱ ውሃችሁ ሁለት ሆኖ ለእናንተ እንደዚህ ነው የሚሆነው። በዚሁ ሳምንት ጌታ አስደናቂ ጉብኝ ለቤታችሁ ያመጣል። የመጀመሪያ የምታውቁት ነገር የመጀመሪያ የምታውቁት ነገር ይቀየርና ሌላ ነገር ትሰማላችሁ። በኢየሱስ ስም ሌላ ነገር ትሰማላችሁ። ዋችሁ ጋዝ ያለው ሰዎች ደግሞ ልንገራችሁ፣ ሰፈራችሁ ላይ ያለው ሟርተኛ በእናንተ በረከት ላይ እያንዣበበ ያለው ታቃጥላላችሁ። ይኸው በኢየሱስ ስም ታቃጥላላችሁ።
በኢየሱስ ስም ታቃጥላላችሁ። ወደ ጋዝነት የተቀየረው ውሃ ከዛሬ በኋላ በደፋበት ቦታ ሁሉ ይሰራል። በረጨበት ይሰራል። በደረሰበት ሁሉ ይሰራል። ውሃው ዘይት የሆነላችሁ ሰዎች ደግሞ ልንገራችሁ፣ ጌታ አምላክ እንደዚህ አለ፣ በገባችሁበት ሁሉ አለ በእናንተ ምክንያት ትውልድ ይቀባል። በእናንተ ምክንያት እናቶች ይቀባሉ። አንድ ሰዎች የዛሬ ሳምንት ካልተጠበቀ ቦታ የተጠበቀ ክብር የተጠበቀ እጅ እግዚአብሔር በእናንተ በድ ላይ ያመጣና ለምስጋና ትቆማላችሁ። አንዳንዱ ልጅ ያቅፋል፣ አንዳንዱ በረከት ያቅፋል፣ አንዳንዱ ጸጋ ያቅፋል፣ አንዳንዱ ከፍታን ይይዛል። ዋቀዮ ጎፍታን ይሰከነ አንንጎደጀ ለጋ አመራጅራ ጁፍታ ወረብሻን አርከት ባተን ኬሳ ውሃን ከያዛችሁ መካከል ስሙኝ፣ 1 2 3 ወንዶች ይለወጣሉ። ሶስቱም ወንዶች እዚህ የሉ፣ ልጆቻችሁ ናቸው። እዚህ የሉ። 3 ወንድ ይሄን ውሃ እንደጠጣ በሕያው በእግዚአብሔር አምላክ ፊት ይቀየራሉ። 3 ወንድ 3ቱም ልጆቻችሁ ናቸው። እግዚአብሔር አምላክ እንደዚህ አለ፣ ከዚህ ውሃ ጋር አልፌ ገብቻለሁ። ልጅ የዛሬ ሳምንት ጌታን ሊቀበል ለምስጋና ለንስሐ ይመጣል። ሃሌሉያ! ለንስሐ ይመጣል። ለንስሐ ይመጣል። እናቴ ተቀየርኩ ይላል። እናቴ ምን አስመካሽኝ ይላል። ምንድነው ወደ እኔ የመጣው ይላል። ይህን እግዚአብሔር ያደርጋል። 3 4 እህቶች ይወልዳል። ይኸው በሕያው በእግዚአብሔር አምላክ እማላለሁ 2015 እኔም አንቺ ቤት አገልጋዮችም አንቺ ቤት በአንቺ ቤት 4 ሴቶች 4 ወንድ ይወልዳሉ። ሃሌሉያ! ዛሬ ጽንስ የሚጸነስበት ቀን ነው። ያለለው ጽንስ የሚበላበት ቀን ነው። ለእናንተ ከባድ ነው፣ እኔ ግን አይቻለሁ። የዛሬ ዓመት ሳይደርስ ልጆችን ተሸክመው የሚመጡት ወንድ ልጅ ብቻ 4 ወንድ ልጅ ይዘው የሚመጡ ሴቶች አሉ። አረ በኢየሱስ ስም ሆነባቸው። ይችን ቀን እንዳትረሱ፣ ይችን ውሃ እንዳትረሱ። የዛሬ ዓመት ሳይደርስ 4 ሴቶች 4 ወንድ ልጅ ስማቸው በረከት፣ ኪዳኔ፣ ቃል ኪዳኔ እያሉ እያወጡለት ተሸክሞ ይመጣሉ። የመጀመሪያ በረከት ይመጣል፣ ቃል ኪዳን ይመጣል፣ እነ ዮሐንስ እነ ኤልሳም ይመጣሉ። በኢየሱስ ደም እጸልያለሁ። 12 ሴቶች እግዚአብሔር ለዚያለ ለገበያችሁ መነሳት አድርጌያለሁ። ለስራችሁ ትንሣኤ አድርጌያለሁ። መንገዶቻችሁን ከፍቻለሁ። በምስራቅ በምዕራብ በሰሜን በደቡብ እኔ አምላክ እግዚአብሔር በሮችን ከፍቻለሁ አለ። አንተ ደግሞ በአንድ ወር ሳይሞላ ትመሰክራለህ። ቺሪቶኮ ኦሰንጉን አድኑ ካፍታበታ ዋቀዮ ቺቺሬራ 3 ወንዶች 2 ሴቶች 5 ውሃችሁ ከተቀየረ መካከል ያማችኋል። ህመም አለባችሁ 5 ሰዎች ናቸው። 3 ወንዶች 2 ሴቶች ውሃችሁ ተቀይሯል። ነገር ግን ያማችኋል። ህመሙ በእናንተ ላይ አለ። ውሃችሁንም ህመሙንም ይዛችሁ ነው ወደፊት። 5 ናቸው። 3 ወንዶች 2 ሴቶች 2 ሴቶች ውሃችሁንም ህመሙንም ይዛችሁ ነው። ውሃችሁ ተቀይሯል። አዎ አይቻል። ጌታ ይባርክሽ። ኑ አብሶ 3 ወንዶች ኑ 1 2 3 ሴቶች ቁሙ። ችግር ነው። ዋናው ለ2 ሰው ነው መልእክቱ። ካመናችሁ ለ3ታችሁም ይሆናል። አዎ ና 2 ወንድሞች አላችሁ። ቶሎ ነው ወደዚህ፣ ቶሎ ኑ ወደዚህ። 2 ወንድሞች ቶሎ ኑ ወደዚህ። ራባኒ ማሶ ታስ ኢግራላፋ አዳሶ ፓላባናማ አጋባሉ ነው።
የቀረው አንድ ወንድም ና እቺ ፓርቲ ላይ ልጆችን አንሶ እንዲያቆናል ራቫኒያ ማሶፕ ላቫኒያ አስገቡልኝ በሰልፍ አንድ ወንድም ና ተነስና አንድ ወንድም ና ተነስና ፈጠንና ና እሺ የእናቶች ዋናው መልእክት ለሁለት ሰው ነው ካመናችሁ ግን ለአምስታችሁ ይሆናል አሜን ኢየሱስ ጌታ ነው አሜን አንድ ወንድም ግን ና ተነስና ዋለ ለለ እሺ አንተ ግን አለኛል ና ተነስና ተቀይሯል ውሃ ተቀይሯል ይዘህ ነበር ውሃ ተቀይሯል አቀጥሻለሁ እንቃም ሻንቆ ደታ እንቃባለ ና ውሃ ይዛል ውሃ ተቀይሯል ምንድን ነው እሱ የሚባለው ሻንቃ ደታ ሻንቃ ማናደ ለምን ተናማታ በነገራችን ላይ ጠላት ባንተ ላይ ያወጀው ምንድነው የሚባለው የምትይኝ የሚባል አንተ ውስጥ ሊያስቀምጥ ቃል የገባል እጅ አለ ሮባኤ ገረሰሙ ቀረስ ደርበተማ የሙሰሙስ ኩኩ ዋንጎቱ ፊ ለራስዱካራ በከጅብ ወላል የአይሮ ጥቅ ብሎ ሊወጋ የወጣ ጠላት ዛሬ በኢየሱስ ስም ካለበት ይወጋል አሜን 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 አሁን አራት ወንዶች መጥተዋል አምስት ካመኑ ለአምስቱም ቃሉ ይሆናል አምስት እህቶች መጥተዋል ካመኑ ለአምስቱም ይሆናል ዋና ውሃ ያዛችሁ ግን ዋቹ ከፋርጉልኝ በጌታ በኢየሱስ ስም ይሄ ውሃ መቀየሩን አምናለሁ አልቻለሁ አውቃለሁ አሁን ግን በኢየሱስ ስም ይሄ ውሃ ዳግም ሲጠጡ ውስጣቸው የነበረው የበሽታ መርዝ ውስጣቸው የነበረው የበሽታ መርዝ ተጠርጎ ከውስጣቸው እንዲወጣ አንዳንዱን በላ አንዳንዱን በጡበት በመቀባት ምሳሌ አሳይተው ውሃ ያዙትን በጌታ በኢየሱስ ይሄን ምልክት እንድታደርግ መንፈስ ቅዱስ እጠራሃለሁ ይሄን ምልክት እንድታደርግ መንፈስ ቅዱስ ጋብዝሃለሁ ማንም ከበሽታው ማንም ካለበት ደዌ እዚሁ ጥሎ እንዲሄድ የሚያስታውቅ አስታውቆ የሚያልመው አልሞት የሚያንገሸግሸው አንገሽግሾ ውስጡ የነበረውን በሽታ ውስጡ የነበረውን እርግማን ጠርጎ እንዲሄድ በኢየሱስም እጸልያለሁ አሁን እጃቸው ያለው ውሃ ይሄን ያደርግ እጃቸው ያለው ውሃ ይሄን ያደርግ በአብ ወልድ በመንፈስ ቅዱስ ስም ቶሎ ሶስት ጊዜ ጨመሱልኝ ውሃ በኢየሱስ ደም ቀጥል በሽታ ቀጥል ሶስት ጊዜ ጨመሱና ቆዩልኝ ቀጥል አውላ ከውስጣቸው አካንንት አይደለም የሚወጣ በሽታ ነው የሚወጣ ከውስጣቸው ቀጥል አውላ ከውስጣቸው አይስማምም ውሃ አሽማማ አንዳንዱን እግሩ ይዟል አንዳንዱን እጁን ይዟል እንደጠጣ ማለት ሰውነቱ እንዳለ ተወሯል አውላ ከውስጡ በሽታ ባስኬሳ አውላ ከውስጡ በኢየሱስ ቀጥል ሶስት ሰው እንዳለ እያንቀሳቀሰ ነው ከውስጡ በሽታን እያንቀሳቀሰ ነው በቅጽበት የሚሆን ታምር አለ አሁን
እያንቀሳቀሰ ነው። አውጣ ቁጭ ያሉበት የቆሙበት እንዳለ እሳት ነው። የበቅል ውሃ እሳት ነው። አውጣ ከውስጣቸው ሁላችሁም 3 ጊዜ ብቻ ቀመሱና ጠጡልኝ። 3 ጊዜ ብቻ አውጣ በኢየሱስ ውጣ በሽታ። አንዳንዱ እየቆረጠ ነው። እምብርታቸው ላይ ቁጭ ብለው እየቆረጠ ነው። በኢየሱስ ደም አንቀሳቀስ። በኢየሱስ ደም አንቀሳቀስ። በሽታ ሴቶች ጠብቁ፣ ተለበሉ። ዛሬ የመጨረሻ የፈውሳችሁ ቀን ነው። ግን ይሄ ዞሮ እናንተ ስታምኑ ነው። ወንዶችን ተለበሉ። አሁን የሆነ የተንቀሳቀሰ ያለ ቁርጠት እየመሰለ ውስጣቸው እየሄደ ያለው በኢየሱስ ውሃ በቀየር ብቻ ምንም አያደርግም። አሁን እሱ ፈውስ ሲያመጣ ነው። አሁን እሱ ምልክት ሲያሳይ ነው። አሁን ውስጣቸው ያለው ቀጥል እግዚአብሔር መንፈስ አውጣ ከውስጣቸው ጉባኤ እንጸልላቸዋለን። አውጣ ከውስጣቸው ቀጥል በሽታ ሪባዲ ሲፕሊቫኒ አሞዶስ ሪግላቫኒ አማማማማስ አውጣ ያዘዝኩ አውጣ ነው። አንዳንዱን በላብ፣ አንዳንዱን በቱቀት፣ አንዳንዱን በማሰር ሌላ ለየት ያለ ምልክት እያሳየ ከውስጣቸው ቀጥል ከውስጣቸው አውጣ። በሽታን ከውስጣቸው አውጣ። ዛሬ መጨረሻ ቀን ነው። ቀጥል። ተያዘ በሽታ የጨጓራ ተያዘ። ኢቲ ሆድ ወጣ። ተያዘ ሽባ ያረገ ወጣ። ተያዘ በሽታ ከውስጣቸው ላይ ቀጥል። የሚወጣ የአጋንንት ነገር አይደለም። ዛሬ በሽታ ነው የሚወጣ። ቀጥል ከውስጣቸው። ልትቆም አትችልም። አንተ በሽታ አጋንንት ያስቀመጥክባቸው ደዌ ያስቀመጥክባቸው ቀጥል። ዋና ባለ መልእክቶቹ ማታስ ቀጥል። አውጣ በሽታ ከውስጣቸው። አውጣ በሽታን ከውስጣቸው። ያመኑ የተፈወሱ ነው። ያመኑ ተነዶ እየሄዱ ነው። እኔ አሁን አይሞቀኝ አይበርደኝ። በቃ አንድ ሰው ከተነካ ከተፈወሰ ይበቃኛል። ሌላ ቢነካ ባይነካ ቢፈወስ ባይፈወስ ግድ የለኝም። ዋናው አንዱ ብቻ ከተፈወሰ ይበቃኛል። ቀጥል። እጇ ምን ሆነ? በጣም እየከበደኝ፣ በጣም እያመመኝ ነው። አስታጥበት። እጇን እንደዚህ ዝም ብሎ ከብዶ ደንዞ ብቻ አይቀርም። ከመደንዘዙ በኋላ ላይ እሱ ሳምንት በእጇ ላይ የሚሆን ነገር አለ። አስታጥበት። ሪቫቲ ላፋኒ አሞቶስ ጠብቁ ሌሎች ይንቀሳቀስ ከእምብርታቸው ላይ አብሶ እምብርቱ ላይ ቁጭ ያለ ነገር አለ። እምብርቱ ላይ ቁጭ ያለ ነገር አለ። እምብርቱ ላይ ሀዱረ ዋቱካ የሙ ሀዱረ ይሰከሙ ያቹ ባቱስ ከዛ ቁምዲን ኩሩማ ኢሰስ ኢሱ ባቱስ ከዛ ኢቤን ኢብማ
waaqayyo gooftaan akkasumaan jedhaa jira. Amma mar'umaan isaa irra afura dhibee facaase waaqayyo gooftaan harka isaatiin irraa xarageera. እግዚአብሔር በእጁ ከእነሱ ላይ ጠረገ። ስራ የእግዚአብሔር መንፈስ የመዳን ኃይል የፈውስ ኃይል አሁን እምብርቱ ኦፕራሽን እየተደረገ ነው። እግዚአብሔር እምብርቱ ኦፕራሽን እያደረገ ነው። እውነተኛ ቀዶ ጥገና አሁን በዚህ ሰዓት እያደረገለት ነው። እግዚአብሔር መንፈስ እያደረገለት ነው። ሪባላባኒ አሞዶሶ ፓላቫኒያማ በቃ ወሪ ቱቃምዛ ፉዳገላ ፈይና ኬሰ አካኬ ምርጋ ማጋሳ ረካ ኑራ አካኬ ምርጋ ረካ አማ ሀዱራ ወጣ ከዱብ ከብቶቻ ይሶቻ ጋበሶቼ ለፈጅሩ ዋጋ ይሰራዴማ አሁን እምብርቱ ላይ ያለው የሚያዞ ነበረው ይኸው እግዚአብሔር መንፈስ ተነሳ። ያ በሽታ ይንቀሳቀሳል። እጅ ራሱ ይመታል። እጅ ራሱ ላይ ምልክት ያሳያል። ከዛ በኋላ እንዳለ ነፃ ይሆናል። ከዚህ በሽታ ከዛሬ ቀን ጀምሮ በሕይወት ዘመኑ የበሽታ አያለ እናንተ እጃችሁ ከፍ አድርጉ። አውጣ ከውስጡ በሽታ ዛሬ የሚወጣው አጋንንታን በሽታ ነው። በሽታ አጋንንት አይደለም። እንደውም አጋንንት አለ ብላችሁ እንዳታጠሩ። በሽታ ነው። በረከቱ ሊበላ የወጣ በሽታ ነው። ውስጣቸው እየወጣላቸው ነው። የተጨነቁበት የተቸገሩበት ከሰው በታች ያደረጋቸው በልቶ የማይሳካላቸው ውሳን በኢየሱስ ስም አውጣ ከውስጣቸው በሽታ። ለእነሱ ብቻ አይደለም። ጉባኤ መካከል ላመናችሁ ጠብቆ ከእናንተ ውስጥ ተነግሮ የሚወጣ በሽታ አለ። በሽታ አውጣ ከወንድሞቼ ላይ የእግዚአብሔር መንፈስ አቤት! እነዚህ ሁለት ወንድሞችን ይኸው የእግዚአብሔር መላእክቶች አሁን የመጡ እያወጡላቸው ነው። በሽታ መርዝን ኢኬሩኩባኬስ እሳኒ ዲቡቅ ሳጅሩ የተቸገሩበት በልጅነታቸው ሊያጎሰቅላቸው የወጣ በሽታ ይኸው በኢየሱስ ደም ያዙ ይመታች ነው። ያዙ ወይ የሚያማችሁ ቦታ ያዙ። የሚያማችሁ ቦታ ቀጥል። እግዚአብሔር መንፈስ በጉባኤ መካከል አውጣ ከውስጣቸው ደም ግፊት ያስቀመጥክባቸው፣ ስኳር፣ ነርቭ፣ ዲስክ ያስቀመጥክባቸው ጉባኤ መካከል አውጣ ከውስጣቸው በሽታ ደም ግፊት ያስቀመጥክ፣ ደም ብዛት ያስቀመጥክ አውጣ ከውስጣቸው በሽታ ቶሎ ዛሬ በሽታ ጉዱ መጣ። ጉዱ ፈላ በሽታ ዛሬ እግዚአብሔር መንፈስ እያቃጠለ ነው። አንዳንዱ ከጨጓራቸው፣ ከጀርባቸው ላይ፣ ከእምብርታቸው ላይ፣ ከእግራቸው ላይ፣ ከአእምሯቸው ላይ እያቃጠለ ነው እግዚአብሔር መንፈስ። አውጣ ከውስጣቸው በሽታ
መካታ ከዚህ ሰዓት ጀምሮ በኢየሱስ አሁን ከቆማችሁ እናንተ አትማባል የሳት አስኪዳም አሁን ከእናንተ አራታችሁ መካከል ሰውነቱ እንዳለ በላብ የሚሞላል ከእግሩ ጣቱ ጀምሮ እስከ ፀጉሩ ድረስ ከእናንተ ውስጥ አሁን ከማንዶላ በላብ ይወጣል። በላብ በረከቱ ላይበላ ዛሬማ አንፈቅድለትም። በላብ መልክ ከእናንተ ውስጥ የሚወጣ ነገር አለ። በላብ መልክ አብሶ ኩላሊት ላይ ቁጭ አለ ፌል አደርጋለሁ የእሷን ኩላሊት የሚል አሁን ጠብቁ እናንተ ጉባኤ መካከል ምግብ ስትበላ ወይ ስትበይ ያንቅሻል ምግብ ስትበይ ያንቅሻል፣ ውሃም ስትጠጪ ያንቅሻል። እናንተ እዚህ ያላችሁ ጠብቁ፣ ያልባችኋል። ምልክቱ በእናንተ ላይ ይመጣል። ያ ሰው ያላቀው ቅደት ተቀመጣለ ተፈውሳል ማለት ነው። እናንተም ጌታ ባርካችሁ ተፈውሳችኋል። Gurrio mante. Maka gofta Yesus ini saat kana kase muzak makana hayat tabiru tadi shigutun tadi tabiru ugabat itu pertama maka Yesus itu dan itu nanti shigutun apa በኢየሱስ ነፍስሽጉቱን አፈኝ መዳንኩ እራ ቆሬ መዳንኩ እራ በዴ ነጋራ ከበጃ ወስጥ አያራ ከበጃ ወስጥ አግነብራ ከበጃ ወስጥ መጣ ኢየሱስ አሜን ይላል ለራቀኝ መካይቲን ጅብዳኒ ከመርካኒ ማጣሽ ናና መጀመሪያ ልቤን ያመኝ ነበር እዚህ ጋር እንደውጋት እዛ ጉባኤ ውስጥ ሆኜ የተጸለየ ነበር። አሁን በትኩረት የሚወጣ ነገር አለ እመኑ ሲባል አመንኩ። ውሃውን ጠጣው። ከዛ ደምና መግል ከውስጥ ይወጣ። እግዚአብሔርን አመስግኑልኝ። ሃሌሉያ አሜን። ኢየሱስ ያድናል። እዛው ነው ያስታወቅሽው? አዎ። ሰው አንቺ ጋር ነበረ? ይሄው ይዤዋለሁ። እዚህ ላይ ጂምናስቲ በካሜራ እይታ እዛ ላይ ፍታና አሳይልኝ። ኢየሱስ ጌታ ነው። እባካችሁ እግዚአብሔርን ማዳን ያየብርና ለደምታ ኢየሱስ ጌታ ነው። አሁን ይሄ ካንቺ ሲወጣ ነው። ሰው ውጭ ብዬ ይወጣል። በቃ በግድ እያማጠኝ ነው ወጣው። እሺ ቆይ ያንቺ ህመም በሽታ ምን ነበር? በሽታ አይታወቅም። በቃ እንዲህ ስቆም መቆም አልችልም። እንዲህ በእጄ ይዤ ነው የምቆመው። እሺ ሐኪም ቤት ስትሄጂ ምን ተባልሽ? ሐኪም ቤት አልሄድም። በቃ እኔ በሐኪም ቤት አላምንም። በጸሎት እፈወሳለሁ። እግዚአብሔር ሆኜ አልታመምም። በሽታ በእኔ ላይ አይሰራም ብዬ ቃል አውጃለሁ። ሁሌ ውሃሽ ተለወጠ? አዎ። ምን አለ ውሃሽ? ውሃዬ በምላስ ከበድ ይላል። በቃ እንደ ይጎመዝዛል፣ ይከብዳል ምላስ ላይ። ይሄ ነገር ባንቺ ላይ ሆኖ ያውቃል? ውሃ አንቺ እጅ ተለውጦ ያውቃል? ከዚህ በፊት ኧረ ውሃ ነው። በቃ ውሃ ነው። ከተቀየረ በኋላ ጠጣሽ። ከዛም በኋላ በትውቀት ይሄ ካንቺ ላይ ወጣ። እሺ አንዳንድ ሰዎች ግን ለአገልጋዮቹ ብቻ ውሃ ላይ ጸልዮ ግማሹ ላይ ጨው ጨምሮ ግማሽ ላይ ስኳር ጨምሮ የሰጣቸው ይባላል። ውሸት ነው። እኔ ብዙ ነገር ሆኖልኛል። ልጆቼም በእከክ መጥቶ በበሽታ የመታ ተቅማጥና ተውከት እያያዛቸው ከአንተ ጋር የመጣ ውሃ ማለት ነው። ከቤቴ አላጣም። አሁንም አለ። ሌላም አሁን ገዝቼ አጸለይ። ለእኔ መድኃኒቴ በቃ ከዶክተር በላይ ሆኖልኛል። እግዚአብሔር ለጌታ እንኳን እና ይሄን የሰማ ወረኛ ዝም ይላል። እግዚአብሔር አልፎ ይሰራል። አሜን።
ሃሌሉያ አሜን እኛ የምንጨምር ስኳር አይደለም ለሻይ እንኳን የምንጠጣ ከብዶናል። አሜን ነገር ግን ጌታ ከዘመን ከተነሳ አሜን ውድ የሆነውን ቀላል ያደርጋል። አሜን በኢየሱስ ስም ከዚህ ሰዓት ጀምሮ ፈውስሽ ይጽና። አሜን መቼም ከየትኛውም በሽታ ነፃ ውጪ። አሜን አሜን በኢየሱስ ስም። አሜን ይሄን ነገር ሳምንት ደግሞ ባለቤቴ ተፈውሳ ለምስክርነት እዚህ ጋር ቆማለሁ። ወዲ ጄጄ ማለት ነው። እሱም ይታመማል ወዲ ውስጥ ማለት ነው። እንጂ እሱም ይወጣል። አሜን ለምስክርነት አብራችሁ ነው የምትመጡት። አሜን ወጣው አይ ሰላም ተመለሽ። አሜን ለጌታ እልልታ ጭብጨባ። Rabbi mola kana jira one bishaan masale sin dhugasi in salla as bakka matuma kiyanu እሺ ነማ ከኬቲ መነት ረከብ ለማጀታ ነማ ኬቲ አመረከታሩ ለማለት ነምሰኒ ማጀታ ይርጋማል ኬቲ ጋር garu baay'ee guddisee gara waaqatti si kaa'ee erga baay'een dabarsaa rabbi bicha fayyisaa አሜን። ኢየሱስ ጌታ ነው። ሃሌሉያ። ይሄን ያደረገው ጌታ ስሙ ይባረክ። አቀራካሴ ይከምዴታ ፍልሰፋቴታ ከሊመቃ ኢየሱስ ለሙሴ እንጸልያለን። ጻድቅና ልዑል እግዚአብሔር አምላኬ ሆይ ዛሬ እናቱ አባቱ ሙሴን ይዞ ለማሳቀፍ ወደ አንተ ቤት መጥቷል። የሰጠሃቸው አንተ ነህ። ይሄን ደግሞ በመስጠታቸው ደግሞ አልጎዳቸውም፣ አከበርካቸው እንጂ። በኢየሱስ ስም ከዚህ ብላቴና ጋራ ፈውስ፣ ደስታ፣ ተድላ እንዲገባ ቤታቸው እጸልያለሁ። ይህ ብላቴና የበረከት የባርኮት ለአንተ ቤት የሚሆን እንዲሆን በኢየሱስ ስም እጸልያለሁ። ዛሬ አቀብን በሽታ አያገኘው፣ ጨለማና ዓለም አያገኘው፣ የምድር ጋጋታ በኢየሱስ ስም አያገኘው። ያንተ እጅ ያንተ ኃይል በሱ ላይ ይምጣ። ቤተሰቦችን መስታወት ስጣቸው። በሚሄዱበት መንገድ በጥበብ የብላቴና ያሳድጉ። በኢየሱስ ስም ተቀብቶ የሚነሳ የሙሴ ጸጋ በሱ ላይ ይረፍ። አንተን እንደ ባልንጀራ የሚያናግርበት በአብ ወልድ በመንፈስ ቅዱስ ስም አሜን። ለጌታ ልታና ይባል። ኢየሱስ ጌታ ነው። ቆንጆ ልጅ አላት። የዛሬ ዓመት 4 እህቶች እነዚህ ልጅ ይዘው ይመጣሉ በአንድ ቀን። ኢየሱስ ያድናል። ዳይምኒ ሲፋይ ቢፈሙ ኤቢፈሚ ነጋንዳ መኪ Yeah.